የ2018 የኢሬቻ ሆራ ፊንፊኔ በአዲስ አበባ ቂም ይዘን እዚያ እንመጣም በጸጥታና በተለያዩ ጉድለቶቻችን በዚህ የአንድነታችን በዓል ላይ ለመምጣት አስበው መምጣት ያልቻሉትን በሚቀጥለው ዓመት ደግሞ ሞልቶ እንዲመጡ ፈጣሪ ይርዳቸው የምንለው ዘንድሮ ለተከታታይ 7ኛ ጊዜ በመዲናዋ አዲስ አበባ ውስጥ ተከብሮ የዋለው ኢሬቻ ሆራ ፊንፊኔ ማለዳውን በአባገዳዎች ወንዝ ላይ መልካ ኢሬፈና ስነስርዓት የጀመረው። ማለዳውን ኢሬቻ በሚከበርበት መስቀል አደባባይና አካባቢው የሞሉት በበዓላቱ ታዳሚያን ደግሞ የኢሬቻ ስነስርዓቱ ድምቀት ነበሩ። የበዓሉ አከባበር በአባገዳዎች ሲከፈት ሁሉም እንደ ስርዓቱ ማረጋቸው መርቋል። የቱለማ አባገዳ ጎበና ሆላ በዚህ ወቅት በመረቃ ስነስርዓቱ ላይ ባሰሙት መልእክትም ሰላም አስፈላጊነትን አብዝተው ተጣርቷል። ኦሮሞ ሰላም ላይ ይሁን ሰላም ይደርብህ ያለ ሰላም ምንም የለምና ሰላምን አስቀድም ሲሉ ስለ ሰላም አጉልተው ተጣርተዋል። ኢሬቻ እንደ የአንድነት ስሜት መገለጫ ደጀኔ ነገ ከምዕራብ ሸዋ ዞን ጉደር አካባቢ ተነስተው የዘንድሮን 2018 ዓ.ም አዲስ አበባ ውስጥ ተከብሮ በዋለው ኢሬቻ ሆራ ፊንፊኔ ላይ ለመታደም በዋዜማው አርብ አዲስ አበባ ደርሷል። ኢሬቻን ለማክበር ከተለያዩ አቅጣጫ በቡድንና በተናጠል በርካቶች ወደ መሃል አገር ሲተሙ ለደጀኔና ለበርካታ ኢሬቻ ታዳሚ አካባቢ ከባበሩ የሚሰጠው ትርጉም ከፍ ያለ መሆኑን ገልጿል። ኢሬቻ ማለት የኦሮሞ ሕዝብ አንድነት መገለጫ ነው። ከዚያም አልፎ የሀገር አንድነትን ይገልጻል። ኢሬቻ ማለት መከባበር መዋደድና እርቅ ነው። ለዚህም አለፍ ሲል ባህላችንም ነው። የዘንድሮ በአዲስ አበባ የተከበረው የሆራ ፊንፊኔ ኢሬቻ አከባበር ከቦታው መመቻቸት ጀምሮ ደስ ያለን ድባብም አስተውለንበታል። የምትመለከተው ሁሉ አንድነታችን ነው፣ ፍቅራችንና ውበታችን ለዓለም የሚያሳይ ነው። እንደ ህዝብ የሚጠበቅብንም ይሄ ነው። ኢሬቻ ይህንን ያመጣልናል ብዬ ተስፋ አደርጋለሁ ሲሉ ኢሬቻን ሲያከብሩ ተሰብስበው ከመለያየት በላይ ትርጉሙ ከፍ እንደሚልም ባስተያየታቸው ጠቁመዋል። ጠይባ ሀጂ አህመድ ደግሞ ከምስራቅ ሸዋ ዞን ባቱ ከተማ ነው ለኢሬቻ አከባበር አዲስ አበባ የደረሱት። ኢሬቻ ደስታን ያመነጫል፣ ወገንን ያገናኛል፣ የመጣነው ፍቅርና መተሳሰብን ሸሽተን ነው በማለት በዚህም ደስታና እርካታም እንደተሰማቸው ገልጸዋል። ሰፊ ከሆነው የኦሮሚያ ክልል የተለያዩ ዞኖች የመጡ ታዳሚያን እንደየባህላቸውና ወጋቸው ተሰባስበው ህብር ሆነው ባህላቸውን አሳይተዋል። ደቡብ ምዕራብ ኦሮሚያ ከቡኖ በደሌ ዞን የመጡ ታዳሚያን ትኩረትን ከሚስቡ ናቸው። እንደ ባህልና ወጋቸው ልዩ ትዕይንትን በሚያሳይ ባህላዊ የአካባቢ ሙዚቃ በመጫወትም የበርካታን ትኩረት ስበዋል። ከባሌ ዞን አጋርፋ ወረዳ በመምጣት ኢሬቻ ላይ የታደሙ መኮ ሀጂ አደም ደግሞ ሀደ ሲንቄ ናቸው። የእርቅ እና መተሳሰብ መገለጫ በዓለም በሆነው ኢሬቻ ሁሉም እየተደሰቱ ተመልክተዋል ሲሉም የበዓሉን ፍጹምነትና ሰላማዊነት አስረድተዋል። የዘንድሮ የኢሬቻ አከባበር ላይ እንደወትሮ ከተለያዩ የኦሮሚያ ክልል ዞኖች ከመጡ በርካታ ታዳሚዎች በተጨማሪ ከክልሉ ውጭ ተሳታፊ የሆኑ ኢትዮጵያውያንና የውጭ ጎብኚዎችን ተሳትፏል። ካለገዛኸኝ በደቡብ ኢትዮጵያ ክልል ዞን ኮንሶ ዞን በመምጣት ነው በኢሬቻ ላይ የታደሙት። በዚህም ያየሁት ውበት ነው። ብሔረሰቡ ኦሮሞም ሆነ ሌላው በራሳቸው አልባሳት ደምቀው ነው የታዩት። በኦሮሞ ውስጥ ራሱን እንደየጎሳው አካባቢው የተለያዩ አልባሳትን እየተመለከትኩ ነበረ። በዚያ ላይ ጭፈራውም ህብር ያለው ነው በማለትም ኢትዮጵያውያን እንዲህ ባለ መድረክ ላይ ተገናኝተው የባህልና የፍቅር ብሎም የአብሮነት ጊዜ ቢኖራቸው ደስ የሚናሉት። በሚሊዮን የሚቆጠር ሰፊ ህዝብ በመምጣት ሁኔታም እንዲህ ባለ ሰላምና የሚጠናቀቅ በዓልም አስደናቂ ነው። ያሉን የበዓል ታዳሚ የኮንሶ የሀገር ሽማግሌው ባህልን ልውውጥ እንደ ሀገርም ብስራት የሚል መልእክታቸውን አኑረዋል። ከዚሁ ከአዲስ አበባ የታደሙት አቶ አበበ ገለሳም ከበዓሉ ባለቤት ከኦሮሞ ህብረተሰብ በተጨማሪ ከተለያዩ የኢትዮጵያ ብሔረሰቦች የተደረገ ተሳትፎ ቀልባቸውን ስቧል። አንድነትን በዚህ መድረክ ላይ ተመለከትኩ የሚሉት አቶ አበበም ሰዎች በአመትም ይሁን አንድ ሆነው ሲመጡ የሚያድግ የአንድነት መንፈስ ዓለም የሚያወነው ብለዋል። የአዲስ አበባ ነዋሪዋ የዘንድሮ ኢሬቻ ተሳታፊዋ ደራርቱ ቶሎሳም ስለ አከባበሩ ካጋሩን አስተያየት ኢሬቻ ሰዎች ያለ ብሔርና ጎሳ ልዩነት የሚሳተፉበት እንደሆነ የታየበት ነው። ታዳጊዎች የአባቶቻችን አንድነት እንደ አድዋ ካሉ ታሪክ ቢቀስሙ የሚል አስተያየትን ያጋሩት። ዶቺ ዞን ደግሞ ኢሬቻ ለመጎብኘት ወደ አከባበሩ ብቅ ያሉ ጃፓናውያን ናቸው። ከባለቤታቸው ጋር ከጃፓን የመጣ ነው። ይህንን የኢሬቻ በዓል ነው ለማየት የመጣ ነው። እጅግ ያስደነቀን ውብ ነገር ሆኖ ነው ያገኘነው። የሚደነቅ ባህል ነው ብለዋል። ኢሬቻን ለማክበር ከአምቦ አቅራቢያ ጉደር ዞን የመጡ ደጀኔ ነገው ኢሬቻ ለኛ ብዙ ትርጉም ያለው ታሪክ ነው። መስዋዕትነትም ተከፍሎበታል። ብዙ አዋቂ ያጣንበት የታሪክ ውጣ ውረድም ውጤት ነው። ዛሬ ፈጣሪ ምስጋና ይግባውና የእርቅና የአንድነት መገለጫ የሆነው ኢሬቻን እንዲሁም ባለመልካም ስሜትን ስናከብር ሁሉም ወደ ኋላ ሳይሆን ወደፊት ማየት ስሜት ነው ያለበት። ቂም ይዘን እዚህ ያልመጣንም በጸጥታና በተለያዩ ጉድለቶች በዚህ
የአንድነታችን በዓል ላይ ለመምጣት አስበው መምጣት ያልቻሉትን በሚቀጥሉት ዓመታት ሁሉ ነገር ሞልቶ እንዲመጡ ፈጣሪ ይርዳቸው ነው የምንለው ብለዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።